እንግዲህ በደስታ ሆነን ነው የመጣነው። ዛሬ የሆነ ሰው ትልቅ ቀን ነው ገምቱ። እስከዛ ድረስ እስከምንነግራችሁ ሰብስክራይብ እያረጋችሁ እየቀላቀላችሁ እያያችሁ ሼር እያረጋችሁልን እንኳን ተወለድሽልን በጣም እንወድሻለን። እኔ አሁን አንዴ ደውላ ዛሬ ኮለቴ ነው ምናምን እኮ ነው ምን ልነግረኝ ነው ብያለሁ። አይ በርግጥ እኔ አልሰማውም። እንኳን ተወለድሽ፣ ቀሪ ዘመንሽ የተባረከ ያድርግልሽ። ልደትሽንም በዚህ የሚበጠብጥ ሰው አይግባልሽ። አይባው በመሃልሽ እንደዚህ ሰላም። እንዴት ናችሁ? ውድና የተከበራችሁ የኛ ቤተሰቦች ሁላችሁም በያላችሁበት የዓለም ጫፍ ሁሉ ከሰሜን፣ ከደቡብ፣ ከምስራቅ፣ ከምዕራብ እንዲሁም ግሬስ ፋሚሊዎች ልንገራችሁ እንዴ? ኧረ ቆይ እንዴ እኔ ሰላም አይደለም። ቆይ እሺ ተረጋጋ። ዛሬ እንግዲህ በደስታ ሆነን ነው የመጣነው። ዛሬ የሆነ ሰው ትልቅ ቀን ነው፣ ልዩ ቀን ማለት ነው። የሆነ ሰው በጣም ልዩ ቀን ነው። ሞሪ ገምቱ። እስከዛ ድረስ እስከምንነግራችሁ ሰብስክራይብ እያረጋችሁ እየቀላቀላችሁ እያያችሁ ሼር እያረጋችሁልን እና ሁላችሁም በያላችሁበት ሰላማችሁ ይብዛልን። እስኪ ሰላም በላችሁ። አሁን ልበል ጨረስኩ። በደንብ በላችሁ። ሰላም የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁልን? አላችሁ ወይ? በያላችሁበት ሰላማችሁ ብዝት ይበልልን እያለን ለእናንተ ደስታልና በስር መተናል እንላለን። እንግዲህ ዛሬ የሩታ ሊያመልጠኝ ነበር ልናገር። ምን አመለጠህ እኮ ሊያመልጠኝ ነበር ትላለህ። ሊያመለጠህ እኮ በቃ ልደቷ ነው እና ዛሬ ሰርፕራይዝ ባለሽበት ሩታዬ እንኳን ተወለድሽልን። እውነት ሩታዬ በጣም እንወድሻለን። ሩታዬ እኔ አሁን አንዴ ደውላ ዛሬ ኮለቴ ነው ምናምን እኮ ነው ምን ልነግረኝ ነው ብያለሁ። አይ በርግጥ እኔ አልሰማውም። አጓጉቼና መጣው ዛሬ የሆነ ሰርፕራይዝ አለ። ግን ልደቷ መሆኑን አላወኩም። እኔ ደግሞ እሱ የሆነ ሰርፕራይዝ አለ ብሎ ነገረኝ። እኔ ራሴ አላወኩም ነበር። ዛሬ ነው የነገረችኝ። እንግዲህ እንኳን ደስ አለሽ፣ እንኳን ተወለድሽልን። ቀሪ ዘመንሽ የተባረከ ያድርግልሽ። ሃፒ በርዝዴይ ብለናል። 4 ወር ይቀረዋል ለልጁም ራሱ መልካም ልደት ልንለው 4 ወር 5 ወር አካባቢ ይቀረዋል። ምን አመት ሊሞላው? አመት ሊሞላው 1 አመቱ ሊሞላው ከተወለደ ስንት ወር? 6 ወር አላለፈም? አልፎ እንደዛ አካባቢ መሰለኝ። እንግዲህ ቤተሰብ ነው የሚያውቁት። ችግር የለውም። ያው የእሷን እናስቀድም በሚል ነው እና ምን መሰላችሁ ለሩታዬ ይሄን አክል ካልናት ይበቃል። ሩታዬ እንኳን ተወለድሽ፣ ቀሪ ዘመንሽ የተባረከ ያድርግልሽ። ልደትሽንም በዚህ የሚበጠብጥ ሰው አይግባልሽ። አይባው በመሃልሽ እንደዚህ በርግጥ ዛሬ በሰላም እንደምታከብሪው አለው። አንዳንድ ባክግራውንዶችሽ የሚበጠብጡ ኤርሚላ ምናምን ፍጥባጭ የሆኑ ሰው ከዩ ጎን ሁኚ። እዩ ምርጥ ልጅ ነው ባይዘው በዚሁ እና ይናገራለሁ። ከጎኗ ማይጠፋው እዩም አለ። እነሱ ባክግራውንዶችሽ ከጀርባሽ ሆኖ የሚበጠብጡሽን አስወግጂ እና የሚበጠብጡሽን ፈጣሪ ያስወግድ። ዛሬ ከምትወጃቸውና ከሚወዱሽና ከምትወጃቸው ሰው ይቀላቅልሽ። በቃ እነሱ መተው ልደትሽን ያክብሩልሽ። አሜን። አንቺም በቃ የምትፈልጊው በደስታ የምታከብሪበት ቀን ያድርግልሽ። አሜን። እና ምንድነው አሁን አንዳንድ ማለት ሳንል የማናልፋቸው ነገሮች ምንድነው? እንዴት ነው ሩታ ትኖራለች ብላላ አትኖርም? ሩታ በሁሉ ነገር ተጠንቀቃ ጎን ይዛለች። እና ሩታዬ በዚህም ተመችተሽናል። ምንም ደግሞ ትጠጋ ትኑር፣ ችግር የለውም። አሁን ሩታ ጀግና ትኑር ማለት ሩታ አሁን ጀግና ሴት ሆናለች እኮ በዚህ ሰዓት እንጂ ማንንም ማትሰማ ምንም ነገር ቢፈጠር ለምንም ቦታ ማትሰጥ። ምክንያቱም በቃ እሷ አንዴ ለፈለገችው ነገር ማድረግና የፈለገችው ነገር ማድረግ የምትችል ጀግና ሴት ናት ሩታ ማለት። ለዛ ስለሆነ ብትኖርም ባትኖርም ምንም ይፈጠራል ብዬ አላስብም። እና እንዴት ነው አብርሃም ይኖራል፣ አጠራጠር አብርሃም ይኖራል። ለምን መሰለ ቀኑም እርግጠኛ ነኝ ብቻ ዛሬ የምን ቀን መሆኑን እንደሆነ ታውቃለህ ልትለው ትችላለች። ምንም ቢሆን ይልካል ከዚህ በፊትም አክብሮላት ለዛ ስለሆነ ወይም እሱ እንደ ድንገትም የሆነ ነገር ይዞላት ሊመጣ ይችላል። ሰርፕራይዝ ሊያረጋት ይችላል። እርግጠኛ ነኝ አብርሃም ይኖራል፣ እነዛም እንትኖችም ይኖራሉ። ግን ሩታ ደስተኛ ሆና ማንንም ማሰማም ዝነት ነው የምትለባቸው። እኛ ራሱ ማለት ነው ማንንም እንዳሰሚ ከምሪ ነው ብልሽ ማንንም እንዲያስከፋት አንፈልግም።
ደስተኛ ከጠዋት ጀምረሽ ለኔ ራሱ በስልክ ስታወራኝ በጣም ደስተኛ ሆና ነበርና አምን ፎቶ ስትለቅ የተነሳች ፎቶ በጣም ደስተኛ ሆና ነበርና ማንንም እንዲያስከፋት አንፈልግም። ይሄንን ጥንቃቄ አድርጉልን። ሄርሚላም ሆንሽ ሌላም አላችሁ እንትና ራሱ እንዲኖር ደስታ ራሱ እንዲኖር አንፈልግም። ኧረ አይኑሩ ቢኖርም ባካ አንተ እሷ አሁን ጀግና ሆናለች። በእናትህ አሰማም ጀግና ሆናለች ማለት ግን ይሄ ግርግር ይፈጠራል። ልጅቷ እንዳያበላሹባት እሱ ልክ ነው። በሰላም ማክበርን የመሰለ ነገር ምንም ነገር የለም። እሱ እንደማውቀው ከሆነ በዚህም ደስተኛም ሆኜ የማወራ ነገር አንድ ነገር አለ። ምንድነው? ምክንያቱም አሁን ላይ እዚህም እየተነሳሱ ያሉ ሴቶች አሉ። አብርሃም ጋር እንሂድ የሚሉም አሉ። አረ እነሱ ተዋቸው በእናትህ። ይሄ ነገርም አይ በዚህም እያቆምንላት ነው ሩታዬ። በዚህ እሱማ አንቺ ከዚህ በፊትም ብለናችሁ እኮ አዎ ወንድ አይታጣም እንዲህ ምናምን የሚሉሽ አሉ። በመሃል የሚበጠብጡሽ አሉ። አንቺ ማሰሚ ጀግና ሴት ኩሩ ሆንሽ ነሽ። በእናትሽ በጣም እንወድሻለን። ራስሽን አመቻቺ ፏቀጭ በይ እንዳሰሚ እንልሻለን። እና አሉ ባለፈው ራሱ ትላንትና ነው ከትላንት ወዲያ ያስቆሙና ሴቶች አለች መናኸሪያ አካባቢ ሄዳ አብርሃም ጋር ይሄዳለሁ ብላ እኔ አንተ ጋርም አልደወልኩልህም አሁን ነው ማወራው። አብርሃም ጋር የት ነው ማገኘው ቦታው ምናምን አለች። እኔ አብርሃም ከፈለሽ ስልኩን ሰጥሻለሁ እንጂ እኔ አብርሃም ያለበትን ቦታ አላሳየም። ለምን ሩታ እንድትጎዳና እንድትሰቃይ አልፈልግም። እስከዛሬ ሌላዎችም እንዲህ ያሉት ቦታ አለ። አብርሃም ከፈለገ ለራሱ ይውሰድሽ ችግር የለውም ማለት ሩታ ጋር ብቻ እንዳግል ማንንም እንዲሄድ አንፈልግም፣ እንዲበጠብጧቸው አንፈልግም። ሩታዬ መልካም ሴት ነች፣ የዋነች፣ እውነት ምስኪን እኮ ነች። በእናታችሁ ከምር እሷን እንዲህ አጉል ምናምን ሲያርጓቸው እኔ አይመቸኝም። እዚህ አንከራተቷት እኮ ሩታ አሁን ልጅ ራሱ በስነ ስርዓት እንድታሳድግ አልፈቀዱላትም። ሁሉም ወደዚህና ወደዚህ እያሉ ያንገላታታል። እና በዚህም ነገሮች ላይ በዚህ አይነት ኬዞችም ስላሉ ሩታ ራስሽን ጠብቂ፣ ተቆጣጣሪ ራስሽን። በዚሁ ልደትሽ በዚሁ የምንናገረው ነገር ስላለ ነው። እና ደግሞ አንዳንድ ቤተሰቦች አላችሁ እንዴት ነው ሩታን እንዴት ነው እንዲህ የምትሉት? እንዴት ነው የምትቆጣጠሩት? የእናንተ ስነ ምግባር እንዴት ነው የምትሉን ነገሮች አሉ። በእርግጥ በእናንተ ምክርና በእናንተ ኃይል ነው እየበረታን ያለ ነው። እናንተ ከውስጥ በኩል ስታናገሩን እኛም ይሄው ለሩታ ምላሽ እየሰጠን እያወራን ነው። በተለይ ግን በብዛት ትልልቅ ቻናል ያላቸው ካሜራ አይፈልጉም፣ ከኛ ካሜራ አይፈልጉም መነሳት ምናምን የቪዲዮ እንድናነሳቸው አይፈልጉም። ለምን? ትልቅ ቻናል እነሱ ጋር ስለሆነ እነሱ ጋር እንድንገባ ነው የሚፈልጉት። ለዛ ስለሆነ አሁን ላይ በስነ ስርዓቱ ልናወራቸው የመጣ ነው። ሲሪየስ የሆነ ነገር ነው። ከምሬን ነው የምላችሁ፣ ሲሪየስ የሆነ ነገር ነው። እናንተም በውስጥ መስመር አውሩን፣ ከምር አውሩን። ሼር ሰብስክራይብ እያረጋችሁ ለነሱ ማድረሱላቸው። እንደውም ዛሬ ታደርሳላችሁ ብዬ አስባለሁ። በጣም ብዙ ሰው ጋር ሼር እያረጋችሁ ታደርሳላችሁ። ይታያል፣ የቪዲዮ ይታያል። ከምሬን ነው የምላችሁ። እና እኔም ራሱ ልነግራቸው የምፈልገው ነበር ቤተሰቦች ይሄንን ቪዲዮ ከመጀመሪያችሁ ላይክ አድርጉት። ከዛ ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቤቱ መቀላቀል በነፃ ነው። አሪፍ ነገሮችን አሪፍ መረጃዎችን ይዘንላችሁ ወደ እናንተ እንመጣለን። ከዛ ቪዲዮን ላይክ አድርጉት። እንዲሁም እዚህ ኮሜንት ስር እየገባችሁ ሩታ ሃፒ በርዝዴ እንኳን ተወለድሽ የምትወዷት ካላችሁ ማለት ነው ደግሞ የምትወዷት አላችሁ በቃ። ከዛ እኔ ራሴ ነኝ ይሄንን ቪዲዮ ሼር ማደርግላት ለሩታ ማለት ነው። ቪዲዮውን እስከመጨረሻው ማየታችሁ እንዳትረሱ። ሁላችሁም በያላችሁበት ሰላማችሁ ይዛለን። በቀጣይ ቪዲዮ እንገናኛለን። ቻው በላችሁ እስኪ። ሰላም ውድ ቤተሰቦቼ፣ ሰላማችሁ በያላችሁበት ይብዛልን ይበልልንና እንወዳችኋለን። ላይክ አድርጉ። ይመቻችሁ።